እሺ ሰላም ጋይስ፣ ስለ ማይክሮሶፍት ወርድ ፉል ቨርዥን እዚህ ጋር እንመለከታለን። ማይክሮሶፍት ወርድ እንግዲህ ለተለያዩ አሳይመንቶች፣ ለሪሰርቾች፣ ለፋይናል ፕሮጀክቶች፣ ፕሮፌሽናል የሆኑ ዶክመንቶችን ክሬት የማድረግ ፔሪሊ የምንጠቀመው አሪፍ የሆነ ሶፍትዌር ነው። እኔ የሚጠቀመው እንግዲህ ማይክሮሶፍት ወርድ 2013 ነው። ምናልባት ሌሎችም አሉ የተለያዩ ፊቸሮችን የያዙ፣ ግን ይሄ በጣም ፍሌክሲብል እና ለመጠቀም በጣም ምቹ የሆነ እንዲሁም ደግሞ ብዙ ፊቸሮችን በውስጡ የያዘ ሶፍትዌር ነው። ስለዚህ 2013ን ብትጠቀሙ አሪፍ ነው ብዬ ሪኮመንድ አደርጋችኋለሁ። ስለዚህ በዚህ ቪዲዮ ላይ ብዙ ማይክሮሶፍት ወርድ ፊቸሮችን በሶስት ሌቨል እንመለከታለን። የመጀመሪያው አስ ኤ ቢግነር ሌቨል አድርገን፣ ሁለተኛው ደግሞ ኢንተርሚዲየት፣ እንዲሁም ደግሞ ሶስተኛው እንደ አድቫንስድ ሌቨል አድርገን በሶስቱም ሌቨሎች ውስጥ የተለያዩ ፊቸሮችን እናነሳለን። ቤዚክ የሆኑ ነገሮችን ደግሞ በዚህ ቪዲዮ የምንመለከት ይሆናል ማለት ነው። ስለዚህ ቀጥታ 100% ፕራክቲካል አድርገ ይህንን ቪዲዮ ስላዘጋጀው ለመረዳትም አይከብዳችሁም። ስለዚህ ቪዲዮን እስከ መጨረሻ እንድትመለከቱ ጋብዛችኋለሁ። ምናልባት ያልገባችሁ ጥያቄ ካላችሁ ኮሜንት ሴክሽን ላይ እንድታስቀምጡ እላችኋለሁ። ስለዚህ ባዶ የሆነውን ማይክሮሶፍት ወርድ ክሬት ላድርግና ከዛ በኋላ እንቀጥላለን ማለት ነው። ቀጥታ ወደ ቪዲዮ እንሂድ። እዚህ ጋር የተወሰነ ሳምፕል ነገር አዘጋጅቻለሁ። በዚህ ስቴፕ ፕራክቲካሊ እየሰራው እቀጥላለሁ ብዬ መጀመሪያው ኢንትሮዳክሽን ነው። ሁለተኛው ደግሞ አንድ ፋይል ክሬት ከሆነ በኋላ ምንድነው መሆን ያለበት? ክሬት እና ሴቭ መሆን አለበት ዶክመንቱ። ምናልባት ዴስክቶፕ የምትጠቀሙ አንዳንድ ጊዜ መብራት ከጠፋ የሰራችሁት ነገር ሙሉ በሙሉ ስለሚጠፋ ሪኮመንድ የምንደረገው ነገር ምንድነው? መጀመሪያ አንድ ስራ ከመስራታችሁ በፊት ማይክሮሶፍት ወርድ ኦፕን እንዳደረጋችሁት ሁለተኛ ስቴፕ መሆን ያለበት ምንድነው? ክሬት ከሆነ በኋላ ዶክመንቱን ሴቭ ማድረግ ማለት ነው። ባዶ ዶክመንቱን ሴቭ አድርጋችሁ ከዛ በኋላ ነው ስራ የምትጀምሩት ማለት ነው። የተለያዩ ቴክስት ፎርማቲንግ፣ ፎንት ሳይዞች ቦልድ ማድረግ፣ ፎንት መጨመር፣ አንደርላይን ማድረግ የተለያዩ ፊቸሮችን እንመለከታለን። ፓራግራፍ ፎርማቲንግ፣ ፓራግራፉን እንዴት አላይመንት እናደርጋለን፣ እንዴት ስፔስ እናደርጋለን፣ ሊስትስ የተለያዩ ነምበሮችን፣ ቢውሌቶችን፣ እንዲሁም ደግሞ ፔጅ ሴትአፕ፣ ማርጂን፣ ኦሪየንቴሽን የተለያዩ ነገሮችን፣ እንዲሁም ሄደሮችን፣ ፉተሮችን፣ ፔጅ ነምበሮችን እንዴት እናስገባለን፣ ቴብሎችን እንዴት እናስገባለን፣ ኢንሰርቲንግ ፎርማቲንግ ኢሜጅ እንዴት እናደርጋለን፣ እንዲሁም ደግሞ ኢሴንሻል ኪ ሾርት ካቶች አሉ፣ ኪቦርድ ሾርት ካት የምለውን አብረን በዚህ ቪዲዮ የምንመለከት ይሆናል ማለት ነው። ከቪዲዮ እስከ መጨረሻ እንድትቆዩ። ከዛ በኋላ ሌቨል 2 ደግሞ ኢንተርሚዲየት ሌቨሉን በቀጣይ ቪዲዮ ቀጥላለሁ። ምናልባት ቪዲዮ ረዘም እንዳይል ፈልጌ ማለት ነው። ቢግነር ሌቨል ውስጥ ያሉ አሪፍ የሆኑ ቤዚክ የሆኑ ፊቸሮችን የምንመለከት ይሆናል። እንግዲህ እዚህ ጋር ሰርች በተን ላይ መጥቼ አዲስ ወርድ ክሬት ላድርግ። እንደምትመለከቱት እዚህ ጋር ወርድ የሚል አለ። ከሌለ ምናልባት እዚህ ጋር ታይፕ ማድረግ ይችላል ማለት ማይክሮሶፍት ወርድ ወይም ወርድ ካልኩኝ እንዲህ ይመጣል ስለሚጠቀም። ስለዚህ እኔ የሚጠቀመው እንግዲህ 2013 ነው። የተለያዩ ፊቸሮችን የያዘና ይሄ በጣም ፍሌክሲብል የሆነ ሶፍትዌር ነው። ምናልባት ሌሎች ቨርዥኖችም አሉ 2010 የመሳሰሉ ሌሎችም ስላሉ ደስ ያላችሁትን ተጠቀሙ። ነገር ግን ይሄ አሪፍ ነው። ይሄንን ብትጠቀሙ ጥሩ ነው ብዬ ሪኮመንድ አደርጋችኋለሁ። ልክ እንደዚህ ብላንክ ዶክመንት ክሬት እናደርጋለን። እንደምትመለከቱት አንድ ፔጅ ብቻ ነው ያለው። እቺ አንድ ፔጅ ብቻ ነች። እቺን አንድ ፔጇን እንዴት አድርገን ወደ ዶክመንቴሽን እንቀይራለን፣ ወደ ዶክመንት እንቀይራለን። የተለያዩ ነገሮችን እየጻፈን ፊቸሮችን በጣም አሪፍ የሆኑ ቤዚክ ነገሮችን እዚህ እያነሳን የምናወራ ይሆናል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለምሳሌ እያንዳንዱ ፖርሽን ላይ ጥያቄ የሚነሳላችሁ ጥያቄ ካለ ኮሜንት ላይ እንድታስቀምጡ እጋብዛችኋለሁ። እንግዲህ እዚህ ጋር እንደምትመለከቱት ሆም ላይ ነኝ ያለሁት። ባይ ዲፎልት ሆም አድርጎ ነው ራሱ ወርዱ የሚከፍትልኝ ማለት ነው። እዚህ ጋር ሆም ምትል እዚህ ጋር ሴሌክት ሆናለች። ለማሳየት ያክል ይኸው ሴሌክት፣ ኢንሰርት፣ ሴሌክት አሁን ዲዛይን የሚለው ነው ሴሌክት ሆኖ ያለው። እቺ ሴሌክት እንትናት ማለት ምልክት ነች ማለት ነው። እዚህ ጋር ሆም ላይ ያለው የተለያየ ነገር አለ። ለምሳሌ እዚህ ጋር ፎርማት ፔንተር ምናምን ከዚህ ጀምሮ በዋናነት እዚህ ጋር በሆም ውስጥ ያሉ
እንደ ቤዚክ አድርገን የምናወራው የመጀመሪያው ፎንት ነው። ቀጥሎ ደግሞ ፓራግራፍ ነው። ሶስተኛው ስታይል ነው። እዚህ ጋር ደግሞ ኢን አዲሽን ፋይንድ እና ሪፕሌስ አንድን ወርድ ከዶክመንት ፋይንድ አድርገን አግኝተን ያ ወርድ ለምሳሌ 1000 ወርድ ካለ 1000 ወርድን ሄደን ያንን ወርድ በሌላ ወርድ እየጻፈን ሪፕሌስ ከምናደርግ አንዴ እሱን ሴሌክት አድርገን ጽፈን ከዛ በኋላ አንዴ ያንን ወርድ ሪፕሌስ በአንድ ወርድ ማድረግ እንችላለን። ያንን የምንመለከት ይሆናል። ከሆም ስንወጣ ደግሞ ኢንሰርት አለ። ኢንሰርት ውስጥ እንግዲህ ቴብል ኢንሰርት ማድረግ፣ ከቨር ፔጅ ማስገባት፣ እንዲሁም ደግሞ ፒክቸሮችን የመሳሰሉ ኦንላይን ፒክቸሮችን፣ ሼፖችን፣ ቻርቶችን እንዴት እናስገባለን የሚለውን እሱ ብቻ አይደለም። ሄደር ፉተር እንዴት ይገባል፣ ፔጅ ነምበር እንዴት ይገባል፣ እንዲህ ቤዚክ የሆኑ ነገሮችን ዴት እና ታይም እንዴት ይገባል፣ ሲግኔቸር እንዴት ይገባል፣ ብዙ ነገሮች እንግዲህ በውስጥ የያዘ ነው እና እዚህ ጋር ቤዚክ የሆኑ ነገሮችን የምንመለከት ይሆናል። ዲዛይን አለ፣ ፔጅ ላይአውት አለ፣ ሪፈረንስ አለ፣ ሜሊንግ፣ ሪቪው፣ ቪው የመሳሰሉ ብዙ ነገሮች አሉ። እንግዲህ መጀመሪያ ሆም ላይ እንምጣና መጀመሪያ ስራችን የሚሆነው ምንድን ነው? መጀመሪያ ዶክመንቱን ሴቭ እናደርጋለን ማለት ነው። ባዶ ዶክመንቱን ምን እናደርጋለን? ሴቭ አድርገን ስራ እንጀምራለን ማለት ነው። ስለዚህ ፋይል ላይ ክሊክ አደርጋለሁ እንደምትመለከቱት። ከዛ በኋላ ሴቭ ማድረግ ባለው ላይ መጨመር ነው። መጀመሪያ ሴቭ ሆኖ ባለው ላይ ሰርቼ አዲስ ነገር ከሰራው በኋላ ሴቭ አድርጋለሁ። ግን አሁን መጀመሪያ ስለሆነ ሴቭ አሳደርጋለሁ። ከዛ በኋላ ኮምፒውተር ውስጥ የት ሎኬሽን ይጻፋል የሚለውን የራሱ እኔ ቹዝ እንዳደርግ ኦፕሽን ይሰጠኛል። ከዛ በኋላ መርጬ ደስ ባለኝ ቦታ ላይ ሴቭ አደርጋለሁ። ከዛ የሚሰራውትን ስራ አዳዲስ ነገሮችን የጨመርኩትን ፔጅ ሊሆን ይችላል፣ ፊቸሮችን ሊሆን ይችላሉ፣ ከለር የመሳሰሉ ነገሮችን አዲስ አደርግ ያንን እዚህ ጋር ሴቭ ብቻ እያደረኩ እቀጥላለሁ ማለት ነው። ይሄ በጣም ወሳኝ የሚሆነው ምንድነው? ለምሳሌ እኔ አሁን ኦፍላይን ፒሲ እየተጠቀምኩ ነው ያለው። ፒሲ አይዘጋም። ግን ኮምፒውተር የምትጠቀሙ ሰዎች፣ ዴስክቶፕ ላይ የሚሰሩ ሰዎች ለምሳሌ መብራት ላይ ስክታችሁ ነው የምትጠቀሙት። ምናልባት አንዴ ሴቭ ሳታደርጉ መብራት ከጠፋ የሰራችሁ የለፋችሁ ነገር ሁሉ ይጠፋል ማለት ነው። ስለዚህ ሴቭ አድርጋችሁ መስራት አለባችሁ ማለት ነው። ሪኮመንድ ማድረጋችሁ ልክ እንደዛ ነው። ሴቭ አድርጋችሁ የሚሰሩትን ስራ ሴቭ እያደረጋችሁ ቢሰሩ በጣም ወሳኝ ነው። ስለዚህ ሴቭ እናደርጋለን ለመጀመሪያ ጊዜ። እዚህ ጋር የሆነ ቦታ ምረጥ ይለኛል። ኮምፒውተር ላይ ክሊክ አድርጌ ከዛ በኋላ ዴስክቶፕ ሊመረጥና እዚህ ዴስክቶፕ ላይ ሴቭ እናድርግ። ከዛ ማይክሮሶፍት ወርድ ብለን እንጀምር። ማይክሮሶፍት ወርድ ብለን ይሄንን ሴቭ እናድርግና ከዛ አሁን ባዶ ነው ያለው፣ ምንም የለም። ነገር ግን እዚህ ሚኒማይዝ አድርጌ ወደ ዴስክቶፕ ሄጄ ማግኘት ይችላል ማለት ነው። እንደምትመለከቱት እቺ ነች የኛ ፋይል። አሁን እየሰራን ያለንበት ፋይል ይሄ ነው ማለት ነው። ሶ ዶክመንት ላይ ነው አይደል ሴቭ ያደረኩት። ስለዚህ ይሄ ነው፣ ውስጥ ላይ ምንም ፋይል የለውም። ስለዚህ አንድ ነገር ጽፈን እዚህ ጋር ሆም ውስጥ ያሉ ነገሮችን እንዴት ፎንት ሳይዝ፣ ፎንት ከለሮችን ቦልድ ማድረግ የመሳሰሉ ነገሮችን የምንመለከት ይሆናል። አንድ ወርድ ልጽፋል፣ ማይክሮሶፍት ኦኬ። እቺን ወርድ እንግዲህ እንደምትመለከቱት እቺን ወርድ ተጠቅመን የተለያዩ ፊቸሮችን እንመለከታለን። ሆም ውስጥ ለምሳሌ ቤዚክ የሆኑ ፊቸር አንደኛው የፎንት ስታይሎች ማለት ለምሳሌ ክሊክ ላድርግና ከዚህ ደስ ያለኝን ነገር መጻፍ ይችላል። መጀመሪያ ሴሌክት ማድረግ አለብኝ። ከዛ በኋላ ወደዚህ እመጣለሁ። ሴሌክት እንግዲህ ኮምፒውተር ሾርትካት ወይም ኪቦርድ ሾርትካት መጠቀም ከፈለኩኝ ኮንትሮል ፕላስ ኤ አደርጋለሁ ማለት ነው። እዚህ ጋር ክሊክ አድርጌ ኮንትሮል ፕላስ ኤ። ስለዚህ ይሄ ሾርትካት ነው። ወይም እዚህ በማውዝ እንዲያድርገ ጫና አድርጌ ሴሌክት ማድረግ ይቻላል ማለት ነው። ሴሌክት ማድረግ ምንድነው? ኮንትሮል ፕላስ ኤ ነው በቀላሉ ማለት ነው። እዚህ ጋር እቺን ክሊክ ሳደርግ የተለያየ የፎንት ስታይል አለ ማለት ነው። እንደምትመለከቱት ደስ ባለኝ መልኩ ይሄንን መምረጥ ይችላሉ። ግን ብዙ ጊዜ ዶክመንት ስንሰራ ሪኮመንድ የሚደረገው ታይምስ ኒው ሮማን ነው ማለት ነው። በሱ እናደርግና እንስራ። ለምሳሌ ታይምስ ኒው ሮማን አድርጌ እዚህ ጋር 11 ሳይዝ ነው ያለው። ሳይዝ 11 ላይ ነው ያለው። እስቲ 8 ባደርግ እየቀጨጨ ነው የሚመጣው እንደምትመለከቱት። ቁጥሩ በቀነሰ ቁጥር ግን 72 ባደርግ እንደምትመለከቱት ሴሌክት የሆነው ማይክሮሶፍት የሚለው ብቻ ስለሆነ ነው። ሙሉ ሴሌክት እንዲህ ባደርግ እንደምትመለከቱት እዚህ ጋር
ሳይዙን 72 ባደርግ አንድ ላይ ማይክሮሶፍት ወርድ የሚለው እንዲህ ትልቅ ይሆናል ማለት ነው። ስለዚህ ሳይዙን በቀላሉ እዚህ ጎን ላይ ባለችዋ በትልቁ እንዲህ መጨመር እንችላለን። በትንሿ ደግሞ እንዲያደርገን ወደኋላ መቀነስ እንችላለን። ይህ ፖይንት ስታይል ነው ማለት ነው። ፖይንት ስታይል ነው። ስለዚህ እቺን ፖይንት ደግሞ እስቲ 18 ላድርግና ከዛ በኋላ እስቲ ቦልድ ላድርግ። ቦልድ ለማድረግ እቺን ቢ እንነካለን ማለት ነው። እንደምትመለከቱት እንዲህ አይነት ያለው ጽሁፍ ቢ ክሊክ ሳደርግ ምንድነው የሚሆነው? ቦልድ ይሆናል ማለት ነው። ቦልድ ይሆናል ማለት ነው። እንደምትመለከቱት እንደዚህ ይቀየራል። እንዲህ ደግሞ አይ ሲነካ ኢታሊክ ይሆናል ማለት ነው። ኢታሊክ ይኸው ከታች ሆቨር ሳደርግ የሚመጣውን ጽሁፍ እዩት። ኢታሊክ ይላል። ወይም በሾርት ካት መጠቀም እንችላለን። ይሄንን እንዲህ አድርጌ ኮንትሮል ፕላስ አይ ካርኩኝ ኢታሊክ ሆነ ማለት ነው። ወይም በቀላሉ እዚህ ጋር እቺን ወርዷን ሴሌክት በማድረግ መተን እቺን ክሊክ ማድረግ እንችላለን። ስለዚህ በጣም በቀላሉ ወይም ሾርት ካቱን ተጠቅመን እንዲህ አድርገን ኮንትሮል ፕላስ አይ ካልን ኢታሊክ አድርገናል ማለት ነው። አንደርላይን ማድረግ እንችላለን። ወይም ኮንትሮል ፕላስ ዩ ወይም እዚህ ጋር እቺን ወርዷን ሴሌክት አድርገን ከዛ በኋላ እቺን ክሊክ ስናደርግ ምንድነው የሚመጣው? አንደርላይን ምልክት ይመጣል ማለት ነው። ይህንን ሁሉን ያደረግነው ደስ የሚለው ነገር ወደኋላ ለመመለስ ወርድ ላይ በጣም ቀላል ነው። ወደኋላ የሰራሁት ነገር ይሄ መሆን የለበትም ካልኩኝ ወደኋላ ቶሎ ለመመለስ ሾርት ካት በቀላሉ የምትጠቀሙት ኮንትሮል ፕላስ ዜድ፣ ኮንትሮል ከዛ ዜድ። ይኸው አንደርላይኑ ተነስቷል። አሁን ምንድነው መነሳት ያለበት? ወደኋላ ከተመለስኩ ኢታሊክ የሆነው መነሳት አለበት። አሁንም ኮንትሮል ሲደመር ዜድ። ከዛ በኋላ አሁን ምንድነው መነሳት አለበት? ወደኋላ አሁንም ቦልድ መነሳት አለበት ማለት ነው። ቦልድ ኮንትሮል ፕላስ ዜድ አሁንም። ስለዚህ አሁን የቅድሙ ኖርማል ወርዱ መጣ ማለት ነው። ስለዚህ እዚህ ጋር የተጨመሩ ፖይንት ስታይሎች ቦልድ፣ ኢታሊክ እንዲሁም የተለያዩ የተጨመሩ ነገሮች ተነስተዋል ማለት ነው። ስለዚህ ፖይንት ይህን ያክል ካወራን የተወሰነ የቀረችው ነገር እችን እናውራ። ቼንጅ ኬዝ፣ ስለ ኬዝ እናውራ። ዋት ኬዝ? ኬዝ ወደ አፐር ኬዝ፣ ወደ ላወር ኬዝ እንዲሁም ደግሞ ካፒታል ስሞል ማድረግ ማለት በቀላሉ። ስለዚህ እቺን ሴሌክት ላድርግና እስቲ እንደምትመለከቱት እዚህ ጋር የመጀመሪያው ወርድ እቺ ብቻ ነች ካፒታል፣ እቺ ብቻ ነች ካፒታል። ለምሳሌ ማይክሮሶፍት ወርድ የሚለውን እንዲህ በካፒታል ሌተር ይጻፍ ቢባል እንዲህ ካፕስ ሎክ አድርገን ወይም shift ተጭነን እንዲህ አድርገን ማይክሮ እንዲህ አድርገን ከምንጽፍ ልክ አይደለም። ምንድነው የምናደርገው? እዚህ የተጻፈው አለ አይደል? የተጻፈውን ሴሌክት እናደርጋለን። ኢንሾርት ማለት የተጻፈውን ሴሌክት እናደርጋለን። እዚህ ጋር ቼንጅ ኬዝ የሚለውን ክሊክ እናደርጋለን። ከዛ በኋላ ወደ አፐር ኬዝ ቀይር ክሊክ ስናደርግ ዋው እንደምትመለከቱት ማይክሮሶፍት ወርድ የሚለው ሙሉ በሙሉ በካፒታል ሌተር ተጻፈ ማለት ነው። በካፒታል ሌተር ተጻፈ። በቀላሉ አሁን ይሄንን ሙሉ በሙሉ ወደ ስሞል ሌተር ለመጻፍ ከፈለገን በስሞል ሌተር ለመጻፍ እንደገና መጻፍ አይጠበቅብንም። አሁን ምን እናደርጋለን? ሴሌክት እናደርጋለን። ከዛ በኋላ እዚህ ጋር ላወር ኬዝ የምትሏን ክሊክ እናደርጋለን። እንደምትመለከቱት ሙሉ ወርዱን ምን አደረገ? ስሞል ሌተር አደረገ ማለት ነው። ይሄ በጣም ቀላል ነው። እንግዲህ ወርድ ስታዘጋጁ አንዳንድ ጊዜ የሆነ ቦታ ላይ ታይትል ሊሆን ይችላል፣ ሳብ ታይትል ሊሆን ይችላል። በካፒታል ለመጻፍ ፈልጋችሁ ወይም የወርዱ የመጀመሪያው ፊደል ለምሳሌ እዚህ ጋር ማይክሮ ለሚለው ኤም ካፒታል መሆን አለበት። ወርድ ለሚለው ደብሊው ካፒታል መሆን አለበት። እንደዚህ ለመሆንም ከፈለገ እንደገና መጻፍ ወይም ይሄን የተጻፈውን መቀየር አይጠበቅባችሁም። ምንድነው ሴሌክት አድርጋችሁ ለምሳሌ ኤም እና ደብሊው የመጀመሪያ የወርዶቹ የመጀመሪያ ፊደል ሌተሩ ካፒታል እንዲሆን ከፈለጋችሁ ምንድነው የምታደርጉት? አሁንም ሴሌክት አድርጋችሁ ወደ ቀድሞ ወደ ኬዝ እንመለሳለን። ከዛ በኋላ ካፒታላይዝ ኢች ወርድ የሚለውን ክሊክ ስናደርግ የመጀመሪያዎቹ ብቻ ካፒታል ሆነው ማለት። በዚህ መልኩ በቀላሉ ማይክሮሶፍት ወርድ ስትጠቀሙ የተለያዩ ቴክስቶችን በአፐር ኬዝ፣ ላወር ኬዝ እንዲሁም ደግሞ ፖይንት ስታይሎችን ማኔጅ ማድረግ ይቻላል ማለት ነው። ኤግዛክትሊ ወደ ፓራግራፍ ስንመለስ ደግሞ ፓራግራፍ እንግዲህ እንደምትመለከቱት እዚህ ጋር የተለያዩ ፒክቸሮችን የያዘ ነው። ቡሌትን የያዘ፣ ነምበርስን የያዘ፣ ሊስትስ ተብሎ የሚጠሩ ናቸው እነዚህ። ስለዚህ እዚህ ጋር ለምሳሌ ወርድ ላይ ሊስት ይሄ ብዙ ነገር እንዲህ አይነት ነገር ቢጻፍ ለምሳሌ ኮንትሮል ፕላስ ኮፒ ላርክ ኮንትሮል ፕላስ ሲ ብዬ ፔስት ላርክ ፔስት ለማድረግ ኮንትሮል ፕላስ ቪ አሁንም ኢንተር ኮንትሮል ፕላስ ቪ አሁንም ኢንተር ኮንትሮል ፕላስ ቪ ይሄንን አንድ ላይ ለምሳሌ ሊስት ለማድረግ ቢፈልግ
እቺን ወርዶች ሊስት ለማድረግ ብፈልግ እንዲህ አድርጌ ሴሌክት አድርጌ ወደ ቡሌትስ እመጣለሁ ማለት ነው። ቡሌትስ መጥቼ እዚህ ጋር ራይት አድርጌ ማስቀመጥ እንዲህ በፈለግኩት አይከን እንዲህ አድርጌ ማስቀመጥ እችላለሁ ማለት ነው ፓራግራፉን። ይሄ አሁን የተወሰነ እኔ የጻፍኩት ወርድ ስለሆነ ነው። እንግዲህ ዶክመንት ስታዘጋጁ ለምሳሌ የሆነ ታይትል ሰጣችሁ በዛ ታይትል ውስጥ ሊስት የሚደረጉ እንዲሁም ደግሞ በዛ ታይትል ውስጥ የሚመደቡ 1 2 ብላችሁ የምታስቀምጡት ኤቢ ብላችሁ የምታስቀምጡት የተለያዩ ነገር ሊኖሩ ይችላሉ ማለት ነው። ያንን ነገር ምንድነው የምናደርገው? እቺን ስታይሎች በመጠቀም ቡሌትን በመጠቀም ነምበርስ በመጠቀም እንዲህ እናስገባለን ማለት ነው። እንዲህ እናስገባለን በፈለግነው ወይ እንዲህ ቁጥር መስጠት እንችላለን። 1 2 3 እንዲህ አድርገን እየሰጠን ፓራግራፍ ውስጥ ያሉ ፊውቸሮቹን መጠቀም እንችላለን ማለት ነው። ለምሳሌ እዚህ ጋር የወርድ ስፔሶችን አሁን ቤዚክ የሆነ ነገር እዚህ ለምሳሌ ዶክመንት ስታዘጋጁ ብዙ ጊዜ ሪከመንድ የሚደረገው አንድ ስንኝ ወይም አንድ ሰንተንስ ከቀጣዩ ሰንተንስ ከሁለተኛው ራው ስንት ምን ያክል መራቅ አለበት? 1.5 ያክል መራቅ አለበት ይላል ማለት ነው። እንደምትመለከቱት እቺን ክሊክ አድርገን ከዛ በኋላ በዚህ ሴንቲሜትር 1.5 እንዲሁም 1.152 አድርገን ወይም 3 አድርገን እንደዚህ ማል ላይ ያለውን ስፔስ መፍጠር እንችላለን ማለት ነው። እንዲሁም ደግሞ ሴሌክት አድርገን እሱን ቀጥሎ ያለውን እቺን አይከን ክሊክ አድርገን ምን እናደርጋለን? ለእያንዳንዱ ወርድ ምን መስጠት እንችላለን? ባክግራውንድ መስጠት እንችላለን ማለት ነው። ለየት አድርጋችሁ የሆነ ቀን ሊሆን ይችላል ዶክመንት አሰራር ላይ ዶክመንት ሲሰሩ ቀን ሊሆን ይችላል። የሆነ የምትፈልጉት የሆነ ቦልድ አድርጋችሁ ለማሳየት የምትፈልጉትን አንድ ወርድ ሊሆን ይችላል። ለሱ እንዲህ እቺን አይከን በመንካት ባክግራውንድ ወይም ሼዲንግ ትባላለች። እዚህ ጋር ለሱ የሚሆን ባክግራውንድ በማስገባት ባክግራውንድ እንዲኖረው ማድረግ ይቻላል ማለት ነው። ስለዚህ ይሄ በቀላሉ ስለ ፓራግራፍ ከሆነ ወደ ስታይል ስንመጣ እዚህ ጋር አንዳንድ ጊዜ ኖርማል እናደርጋለን። አንዳንድ ጊዜ ለምሳሌ ሄደር 2 ሄደር 1 እንዲሁም ደግሞ ሳብ ታይትል አድርገን በዚህ ነው የምንለያየው ማለት ነው። ለምሳሌ ይሄ ለምንድነው የሚጠቅመን? ይሄ ከኋላ ላይ ቴብል ኮንተንት አውቶማቲካሊ ሲንሰራ ሄደሮችን ሄደር አድርጎ ሳብ ታይትሎችን ደግሞ ሳብ ሄደር አድርጎ በተለያዩ ሄዲንግ ስታይል እንዲቀመጡ ያስችለናል ማለት ነው። በጣም አሪፍ ነገር ነው። ይሄን ስንጠቀም ይሄ ቴክስት ስታይሎችን በኖርማል በኖ ስፔሲንግ በሄዲንግ 1 ሄዲንግ 2 ታይትል ሳብ ታይትል አድርገን ስንጠቀም መጨረሻ ላይ አንድ ለሙሉ ዶክመንት ቢያንስ ለመቶ ምናምን ፔጅ ያለው ዶክመንት ሊኖር ይችላል። ለዛ ዶክመንት እንዳጠቃላይ ሙሉ በሙሉ ቴብል ኦፍ ኮንተንት ስንሰራ እያንዳንዱን ፔጁን ከነ ታይትሉ ወይም ከነ ሄዲንጉ ከነ ሳብ ታይትሉ ይዞ እንዲመጣ ይረዳናል ማለት ነው። ሶ ይሄ ስለ ስታይል ቴክስት ስታይል ነው። ሶ እዚህ ጋር ፋይንድ እና ሪፕሌስ እስቲ አንድ ሌላ ዶክመንት ኦፕን ላድርግና ከዛ በኋላ እንዴት ፋይንድ እናደርጋለን የሚለውን የምናይ ይሆናል ማለት ነው። ሶ እዛ ፕሮጀክት ፕሮፖዛል የሚል አገኘው። እሺ እዚህ ጋር እስቲ የተለያየ ጽሁፍ አለ። ከዚህ መካከል አንድ እቺን ፕሮፖዛል የምትለውን ክሊክ እናድርግና እቺን ሪፕሌስ እና ፋይንድ ላሳያችሁ። እቺን ክሊክ ያደረኩትን ወይም ሴሌክት ያደረኩትን ኮፒ ላድርግ። ኮፒ ማለት ምንድነው? በሾርት ካት ኮንትሮል ፕላስ ሲ ነው ማለት ነው። ወይም እዚህ ጋር ራይት ክሊክ አድርገን ከዛ በኋላ ኮፒ ማድረግ እንችላለን። ወይም ሾርት ካት ኮፒ ኮንትሮል ፕላስ ሲ ነው ማለት ነው። ልክ እንደ ኮፒ እንደማድረግ ማለት ነው። በቀላሉ መጠቀም እንችላለን። ስለዚህ እቺን ሴሌክት ያደረግነውን ፋይንድ ስናደርግ ራሱ እቺን ብቻ ዶክመንቱ አውቶማቲካሊ ሰርች ያደርጋል ወይም ፋይንድ ያደርጋል ማለት ነው። ስንት ሪዛልት አለ? እንደምትመለከቱት እዚህ ጋር ፎር ሪዛልት ይላል ማለት ነው። 4 ሪዛልት አለ ይላል ማለት ነው። ሶ እዚህ ጋር 4 ሪዛልት የመጣውን ወይም 4 ወርድ በዚህ ዶክመንት ላይ የተጻፈውን ፕሮፖዛል የሚለውን ወርድ አገኘን ማለት ነው። ስለዚህ እስቲ ወደ ታች ሄደን አራቱን የምንመልከት። እቺ አንደኛዋ ነች። the next one is okay the next one አንደኛው ይሄ ነው። ሌላኛው ደግሞ ይሄ ነው። እንደምትመለከቱት ሶስተኛ ነው። ሌላኛው ደግሞ እቺ ነች ማለት ነው። ይሄንን በአንድ ወርድ ለምሳሌ ሪፕሌስ ማድረግ እንችላለን። ሪፕሌስ እናደርግ
በአንድ ወርድ እዚህ ጋር ሪፕሌስ የምትለውን ክሊክ አድርጋለሁ። ከዛ በኋላ ለምሳሌ እናንተ የምትፈልጉት አንዳንድ ጊዜ ብዙ ወርድ ሊኖር ይችላል። አሁን ዶክመንት ኤዲት ስታደርጉ ዶክመንቴሽን ሲሰሩ ተሳስታችሁ የሆነ ስም የሆነ የግሩፕ ኔም የሆነ ነገር ብዙ ቦታ ላይ ብታስገቡ እየሄዳችሁ ያንን እየፈለጋችሁ ሪፕሌስ እና ፋይንድ እያደረጋችሁ ከምታገኙ በቀላሉ እንዲሁ ያችን ወርድ ሴሌክት በማድረግ ፋይንድ አድርጋችሁ ከዛ በኋላ እዚህ ጋር በምትፈልጉት ለምሳሌ ይሄ ፕሮፖዛል የሚለውን በምን እንቀይር? በፕሮጀክት እንግዲህ ኮፒ ላድርግና በፕሮጀክት በፕሮጀክት ለምሳሌ ሪፕሌስ ኦል ካልኩኝ ይሄ ስላል ኦል ዳን አለ። ከዛ አሁን እዚህ ጋር እንደ ቅድሙ ፕሮፖዛል የሚለውን ነገር እኔ ሰርች ባደርግ አላገኘው ማለት ነው። ፕሮፖዛል የሚለውን አላገኘው ማለት ምክንያቱም ምንድነው ሪፕሌስ ሆነ በምን በፕሮጀክት ሪፕሌስ ሆነ ማለት ነው። ታስታውሳላችሁ ብዬ አስባለሁ። እዚህ መጀመሪያ ፔጅ ላይ የነበረው እዚህ ጋር የነበረው ምን ነበር? ፕሮፖዛል ነበር። አሁን በምንድነው ሪፕሌስ የተደረገው? በፕሮጀክት ሪፕሌስ ተደረገ ማለት ነው። ስለዚህ ሪፕሌስ እና ፋይንድ ለዚህ ነው ጥቅሙ ማለት ነው። አሪፍ ፊውቸሮች ናቸው። እነዚህም በጣም ደስ የሚሉ ናቸው። ስለዚህ ወደኋላ ለመመለስ ምንድነው አልኳችሁ? ወደኋላ ለመመለስ ኮንትሮል ፕላስ ዘድ አድርገን ይሄንን ፕሮጀክት የሚለውን ወደ ፕሮፖዛል እንቀይራለን ማለት ነው። ኮንትሮል ፕላስ ዘድ ያው ተመለሰ ማለት ነው። ኮንትሮል ፕላስ ዘድ ሳደርግ ወደ ፕሮፖዛል ወደ ቦታው ኦል ሁሉንም ሪፕሌስ ያደረግነው ወደ ቦታው ተመለሰ ማለት ነው። ለአጠቃላይ ሆም ውስጥ ያሉ ፊውቸሮች ቤዚክ የሆኑ ነገሮች እነዚህ ይመለከታሉ። እነዚህን ይመስላሉ። በብዛት ሌሎችንም ነገሮች እንዲህ በማየት ገብታችሁ በመጠቀም በመሞከር የተለያዩ ነገሮችን እዚህ ጋር ቦርደር ማስገባት፣ ሌፍት ቦርደር፣ ራይት ቦርደር፣ ኦል ቦርደር ማስገባት፣ አውትሳይድ ቦርደር ማስገባት፣ እንዲህ አይነት ድራው አድርጋችሁ ተበል ነገር ማምጣት እንዲህ አይነት ነገሮችም አሉ። እያንዳንዱ ነገር እዚህ ያለው በጣም ጥቅሜታ አለው። በጣም ከሰዓት አንጻር ስለሆነ ቪዲዮ እየረዘመብኝ ስለሆነ ነውና ስለዚህ እንደዚህ ሁሉንም መጠቀም ይቻላል። እዚህ ጋር ለምሳሌ እንደ ኤሪስ እንደ ታይትል ያሉ ነገሮችን እንዲህ በማድረግ አንዳንድ ዲዛይን ፖስተር ምናምን መስራት ይቻላል ማለት ነው። በዚህ እንደምትመለከቱት ሆም ውስጥ ያለው እነዚህን ይመስላሉ። እንግዲህ ወደ ኢንሰርት እንሸጋገራለን ማለት ነው። ወደ ኢንሰርት እንኳን ደህና መጣችሁ። ኢንሰርት ላይ እንግዲህ የተለያዩ ከቨር ፔጅ ኢንሰርት ማድረግ አለ፣ ብላንክ ፔጅ እንዲሁም ደግሞ ፔጅ ብሬክ እነዚህን ኢንክሉድ ያደርጋሉ። በዋናነት እዚህ ኢንሰርት ውስጥ የምንመለከተው ፒክቸርንና ቴብሎችን እንዴት ኢንሰርት እናደርጋለን የሚለው ነው። ወደ ፔጃችን ወይም ወደ እኛ ዶክመንት እንመለስ። እዚህ ጋር እንዴት እስቲ ፒክቸር እናስገባለን። ኢንሰርት ክሊክ አደርጋለሁ። ከዛ በኋላ መጀመሪያ ቴብል እንመለከት። ቴብል እንዴት ኢንሰርት እናደርጋለን? ክሊክ አደርጋለሁ። ከዛ በኋላ የፈለኩትን ኤራውና ኮልመን አመጣለሁ ማለት ነው። የፈለኩትን ኤራውና ኮልመን ለምሳሌ እዚህ ክሊክ ላድርግና ከዚህ ታች በኩል ቢሆን ይሻላል። እሺ ከዛ ክሊክ አድርጌ ስንት ኤራውና ይኸው እዚህ ጋር ጽሁፉን ያሳያል። እንዲህ ከሆነ 2x2 ነው። እንዲህ ከሆነ 2x1 ነው። መጀመሪያ እንግዲህ የሚቆጠረው ራው ነው። ከዛ ቀጥሎ ኮልመን ነው ማለት ነው። እንግዲህ 4x4 አድርጌ ላስገባ እስቲ 4x4 እንዲህ ማለት ነው። ይሄንን ላስገባ። ለምሳሌ እዚህ ጋር እንደ ታይትል፣ እዚህ ጋር እንደ ሌላ ታይትል፣ እዚህ ጋር እንደዛው እያንዳንዱ ኮለምንም እንደዚህ። ስለዚህ እዚህ ጋር ይሄ ነምበር ቢሆን ለምሳሌ ነምበር ከሆነ እዚህ ጋር 1፣ እዚህ ጋር 2፣ እዚህ ጋር 3 ቢሆን እዚህ ጋር የተለያዩ ነገሮችን ጽፈን ከዛ በኋላ የፈለግነው ለምሳሌ አንድ ራው የሚያስፈልገን ከሆነ እዚህ ጋር መተን እቺን ፕላስ አይኮኗን ክሊክ እናደርጋለን። ከዛ በኋላ አንድ ራው ምን ሆነ ተጨመረልን ማለት ነው። ኮለምንም እንደዛው ደግሞ ሴፋ ለማድረግ ወይም ቦታውን እንዲህ አድርገን ጠበብ አድርገን ውስጥ ላይ ያሉ የሚጻፉ ነገሮች ሰፋ ካሉ በዚህ መልኩ ማኔጅ ማድረግ እንችላለን። ወደ ላይ ወደ ታች የትም መውሰድ ይቻላል። እንዲህ አድርገን ቴብልን ኮንትሮል ማድረግ እንችላለን ማለት ነው። ቴብል ኢንሰርት ይሄንን ይመስላል። ፒክቸር እንዴት ኢንሰርት ማድረግ እንችላለን? እዚህ ጋር ፒክቸር ላይ ገባለሁ። ከዛ በኋላ ደስ ያለኝን ፒክቸር ከዚህ አስገባለሁ ማለት ነው። ደስ ያለኝን ፒክቸር ከዚህ ለምሳሌ ሎጎ ሊሆን ይችላል፣ የትምህርት ቤት ሎጎ፣ አንዳንድ ዶክመንት ላይ የሚገቡ ነገሮችን እዚህ ጋር እናስገባለን ማለት ነው። እዚህ ብዬ አንድ ኢሜጅ ላምጣ፣ እንዲህ ኢንሰርት አደርጋለሁ። ከዛ በኋላ በፈለኩት ወይ እንዲህ ያደርኩ
እያስተካከልኩ ምናምን ማስቀመጥ ይችላለሁ ማለት ነው። ኢሜጅን እንዲሁ በቀላሉ ኢንሰርት ማድረግ እንችላለን። ሌላ ደግሞ ኦንላይን ኢሜጅስ እንግዲህ ኮኔክሽን አሁን ስለሌለ ነው እዚህ ከኦንላይን ከኢንተርኔት ሰርች አድርገን ማስገባት ይቻላል ማለት ነው። እንዲሁም ደግሞ ሼፖችን ለምሳሌ የፈለግነውን ሼፕ ከዚህ ደስ ያለንን ፔጅ ሰርክ ለመሳሰሉ ኤሊፕስ የመሳሰሉ እንዲህ አይነት ነገሮችን አስገብተን የምንፈልገውን ስራ መስራት እንችላለን ማለት ነው። የምንፈልገውን ስራ መስራት እንችላለን ማለት ነው። ኢንሰርት ላይ ብዙ አይነት ነገር አለ። እዚህ ጋር ሊንክ በማድረግ ከኦንላይን ካሉ ከሌሎች ዌብሳይቶች ጋርም የእኛን ዶክመንት ማገናኘት እንችላለን። ሃይፐር ሊንክ ማድረግ ማለት ነው። የመሳሰሉ የተለያዩ ነገሮች አሉ። ሄደር ማስገባት፣ ፉተር ማስገባት እዚህ ጋር ለምሳሌ ሄደር እንዲህ ካስገባው እዚህ ጋር የሆነ ደስ ያለን ነገር በዶክመንታችን ላይ ጽፈን ከዛ በኋላ ፉተርም ከታች እንደዚህ ማስገባት እንችላለን። ሄደሩን ከላይ ከታች የሚለውን ይሄንን በመጨመርና በመቀነስ መጠቀም እንችላለን። ምናልባት ያስገባነው ሄደሩ ካልተመቸን ማጥፋትም ቀላል ነው ማለት ነው። ወይም ወደኋላ ኮንትሮል ፕላስ ዜድ ብለን መመለስ እንችላለን ማለት ነው። ሌላ ደግሞ እዚህ ጋር ኢንሰርት ውስጥ ሌላ የምንመለከተው ነገር ቴክስት ቦክስ ለምሳሌ ደስ ባለበት ቦታ ሄደን የሆነ ቴክስት መጻፍ ከፈለግን እቺ ቴክስት ቦክስ እንዲወስደን የሆነ ደስ ባለን ቦታ ላይ የፈለግነውን ቴክስት እንጽፋለን ማለት ነው። እዚህ ጋር ለምሳሌ እዚህ ጋር እንዲህ አይነት ጉድ ብዬ ልጻፍ። እቺን ቴክስት ደስ ባለን ቦታ ላይ ማስቀመጥ ይችላል ማለት ነው። እቺን እንዲህ ይዤ ደስ ካለን ከታች ከላይ ማስቀመጥ ይችላል ማለት ነው። ይሄን ደግሞ ይሄ ቴክስት ቦክሱ እንዳይታይ ማድረግ እንችላለን። ከጻፍን በኋላ እዚህ ጋር ባሉ ነገሮች ላይ ከፈለገን እንዲህ አጉልተን ማየት ቦርደር መቀየር፣ ባክግራውንድ ማስገባት ምናምን እንችላለን። ግን እዚህ ፊል ብለን እዚህ ጋር እሺ ሴሌክት አድርገው ከዛ በኋላ እሺ አውትላይኑን ፊልም ማድረግ ለምሳሌ ከውጪ ያለው አሁን አይታይም አይደለ? የገባው የቴክስት ኤሪያው ምንም አይታይም ማለት ነው። እንዲህ አድርገን የፈለግነውን ጽሁፍ በፈለግንበት ቦታ ማስቀመጥ እንችላለን ማለት ነው። አንዳንድ ጊዜ ከፈለግን እዚህ ጋር ከፈለግን እዚህ ጋር ዝም ብለን ከጻፍን የሆነ ቴክስት በአንድ ቦታ ላይ እኛ በምንፈልገው ወይ ላይቀመጥ ይችላል ማለት ነው። እዚህ ጫፍ ላይ ሆነ አስቀምጣለሁ ቢባል እዚህ ጋር ወይም ሴንተር ላይ አደርጋለሁ ቢባል እዚህ ከላይ በኩል ከታች በኩል ደስ ባለንበት ቦታ ይሄንን ቴክስት ኤሪያ በመጠቀም እንዲህ አይነት ፊውቸርን በኢንሰርት ቴክስት ቦክስን በመጠቀም ማድረግ እንችላለን። የተለያዩ እዚህ ጋር ኢኩዌሽኖች አሉ። ኢኩዌሽን ስታይሎች እንዲህ አይነቶቹን ለምሳሌ አንዳንድ ጊዜ ፈተና ስታዘጋጁ፣ አንዳንድ ጊዜ የሆነ አንዳንድ ትምህርት ስታዘጋጁ፣ ቱቶሪያል ስታዘጋጁ እዚህ ጋር እንዲህ አይነት ኢኩዌሽኖቹን ኢንሰርት በማድረግ መጠቀም እንችላለን ማለት ነው። ዲዛይን ላይ ሲንመጣ እንግዲህ ታይትሉን ደስ ባለ ሁኔታ እዚህ ጋር ከላይ ከታች በራሱ ወይ ታይትሉን ከዚህ ከሴንተር ላይ አድርጎ እንዲሁም ደግሞ ከታይትሉ የተወሰነ ስፔስ አድርጎ በራሱ ወይ እኛ እንደምንፈልገው አድርጎ ይሰጠናል ማለት አውቶማቲካሊ ራሱ ባይ ዲፎልት ይሰጠናል። ዲዛይኑን በዛ ወይ መጠቀም እንችላለን። ፔጅ ላይአውት ደግሞ ፔጅ ብሬክ፣ ማርጂንስ፣ ኦሪየንቴሽን፣ ሳይዝ፣ ኮልመን የመሳሰሉ ነገሮችን በውስጡ ይይዛሉ። አንድ የተወሰነ ነገር ከዚህ ቤዚኩን እንመልከት። ለምሳሌ ከሌፍት ይሄ አንዳንድ ጊዜ ዶክመንት ስንሰራ ቢፎር አፍተር እንዲሁም ደግሞ ከሌፍት እና ከራይት የቱ ጋር መቀመጥ አለበት የሚለውን ማርጂን እዚህ እናስተካክላለን። ለምሳሌ እቺን ሴሌክት አድርገን ከዛ በኋላ እንዲሁ እንዲጨምረን ከራይትም እንዲህ እስከዚህ ድረስ የተጻፈ ጽሁፍ ከሆነ ወደዚህ ጠጋ አድርገን ሴንተር ላይ ማድረግ እንችላለን። ይሄንን ጽሁፍ ተከትሎ የሚመጣውን ጽሁፍ ደግሞ ቢፎር እና አፍተር እዚህ ጋር ፖይንት በመስጠት የተወሰነ ስፔስ እንዲኖረው ስፔሲንግ መፍጠር እንችላለን ማለት ነው። ሪፈረንስ ላይ ደግሞ እንግዲህ ኢንሰርት ቴብል ኦፍ ፊገር፣ ኢንሰርት ፒክቸር የመሳሰሉ ነገሮችን በፓርት 2 የምንመለከት ይሆናል። ይሄ ቪዲዮ ስለረዘመ በፓርት 2 ሪፈረንስ እንዲሁም ሌሎች ፊቸሮችን የምንመለከት ይሆናል። የዛሬ ቪዲዮ ከተመቻችሁ
ላይክ አድርጉ። ኮሜንት ላይ እኔ ሀሳብ አስተያየታችሁን እንድታስቀምጡ ጋብዛችኋለሁ። ስለ አዳመጣችሁኝ እስካሁን ድረስ ከዚህ ቪዲዮ ጋር እስከ መጨረሻ ስለቆያችሁኝ ከልብ አመሰግናለሁ። ይህ ጻድማን ቴክ ነው። ሰብስክራይብ በማድረግም ደግሞ እንድትተባበሩ ጠይቃችኋለሁ። ሀብ ናይስ ታይም